ሰላም ቤተሰቦች እንኳን ወደ ቻናሌ በደህና መጣችሁ። ዛሬ የምሰጣችሁ ኬሚካል ሪአክሽን ኢንጂነሪንግ ሪአክሽን 1 ለአንደኛ ዓመት ለኬሚካል ኢንጂነሪንግ ተማሪዎች ይሆናል። ወደ ምሰጣችሁ ነገር ሲገባላችሁ የመጀመሪያው የሚሆነው ኔቸር ኦፍ ኬሚካል ኬኔቲክስ ምንድነው የሚለው ይሆናል። ምንድነው የሚሸፍነው? ሪአክሽን ሬት ማለት ምን ማለት ነው? ሪአክሽን ሜካኒዝምስ ምንድን ማለት ነው? ፋክተርስ አፌክቲንግ ሪአክሽን ሬት፣ ቲዎሬቲካል ሞዴልስ ዛት ሪፕሬዘንት ኬኔቲክስ፣ ሬት ላው፣ ስለ ሬት ላው የምናይ ይሆናል። ኤሌመንታሪ ሪአክሽን ምን ማለት እንደሆነ የምናይ ይሆናል። ስለዚህ በመጀመሪያው ኔቸር ኤንድ ስኮፕ ኦፍ ኬሚካል ኬኔቲክስ ኤንድ ኬሚካል ሪአክሽን ኢንጂነሪንግ ይሆናል። ግን በመጀመሪያ ዋት ኬሚካል ሪአክሽን ኢንጂነሪንግ የሚለውን ዲፋይን እናደርጋለን። ከዛ ቀጥለን ስኮፕ ኦፍ ኬሚካል ኬኔቲክስ ምንድን ነው የሚለውን እናያለን። ምንን ይሸፍናል ኬሚካል ኬኔቲክስ ስንል? በኢንዱስትሪያል ኬሚስትሪ፣ በኢንቫይሮንመንታል ኬሚስትሪ፣ በባዮኬሚስትሪ፣ ማቴሪያል ሳይንስ፣ ኢን ሜዲሲን፣ ፉድ ሳይንስ ኤንድ ሌሎችንም ምን እንደሚሸፍን ምን አይነት ኢንፎርሜሽን እንደሚሰጠን የምናይ ይሆናል። ሁለተኛው የሚሆነው ደግሞ ስኬልስ ኦፍ ኦር ሬንጅስ ኦፍ ሲስተምስ ኢን ኬኔቲክስ ይሆናል። የሲስተማችን ሬንጁ እስከ የት ድረስ ነው ኮንሲደር የምናደርገው የምንለውን ማይክሮስኮፒክ፣ ሎካል፣ ግሎባል ስኬል ብለን በሶስት ከፍለን እናያለን። እነዚህ ማጥናታችን ምን አይነት ጥቅም ይሰጠናል የሚለውንም የምናይ ይሆናል። ሌላኛው ፋክተርስ አፌክቲንግ ሪአክሽን ሬት ምን እንደሆኑ ቼክ እናደርጋለን። እነሱ ምንድን ናቸው? ኮንሰንትሬሽን፣ ፕሬዠር፣ ካታሊቲክ አክቲቪቲ፣ ኔቸር ኦፍ ስፒሺስ፣ ሰንላይት ኦር ዌቭሌንግዝ ኦፍ ላይት፣ ኔቸር ኦፍ ኮንታክት። እነዚህ እንዴት አድርገው ሪአክሽን ሬትን አፌክት እንደሚያደርጉ እናያለን። በመቀጠል ደግሞ ዋት ኬኔቲክስ ኤንድ ቴርሞዳይናሚክስ አድሬስ ፎር ኬሚካል ኢንጂነር ቱ ዲዛይን ሪአክተር የሚለውንም የምናይ ይሆናል። የተለያየ ነገር ነው ኢንፎርም የሚያደርጉን እነሱ ምን እንደሆኑ ውስጥ ላይ ብጥር አድርገን የምናይ ይሆናል። ሌላኛው ሪአክተር ዲዛይን ስቴፕ አለው። ዲዛይን ስናደርግ ስቴፕ አለው። ወደ 6 እና 7 በላይ ስቴፖች አሉ። እነሱን እያንዳንዳቸውን የምናይ ይሆናል። ሌላኛው ፋክተርስ አፌክቲንግ ሪአክሽን ሪአክተር ዲዛይን ምን አይነት ፋክተር አለው ዲዛይን ስናደርግ የሚለውን እሱ እናያለን። ፋክተርስ አፌክቲንግ ሪአክተር ፐርፎርማንስ። ከዛ በመቀጠል ታይፕስ ኦፍ ሪአክተር፣ ባች፣ ሲስተር፣ ፕለግ ኤንድ ፍሉዳይዝድ ቤድ ሪአክተር ምን ማለት እንደሆኑ እነሱን የምናይ ይሆናል። ቀጥታ ወደ ቪዲዮ እንሄድ። የመጀመሪያው የሚሆነው ዋት ኬሚካል ሪአክሽን ኢንጂነሪንግ ይሆናል። ኬሚካል ሪአክሽን ኢንጂነሪንግ ኢዝ ኤ ብራንች ኦፍ ኬሚካል ኢንጂነሪንግ ዛት ፎከስ ኦን ዲዛይን፣ አናላይሲስ ኤንድ ኦፕቲማይዜሽን ኦፍ ኬሚካል ሪአክተርስ ኤንድ ፕሮሰስስ። ያ ኬሚካል ሪአክሽን ኢንጂነሪንግ ማለት ሪአክተሩን ማበልጸግ፣ መንደፍ፣ ዲዛይን ማድረግ ነው የመጀመሪያው። ከዛ አናላይሲስ ያንን መተንተን ይሆናል። ከዛ በኋላ ኦፕቲማይዜሽን፣ ያ ኦፕቲማይዝ ማድረግ ማሻሻል ማለት ነው። የነበረውን አሻሽል እንደገና በአዲስ የመስራት ሂደትን የሚያካትት ይሆናል። ይህም ሪአክተሩንና ፕሮሰሱን ሁለቱንም ይሆናል አፕዴት የሚያደርገው ማለት ነው። ኬሚካል ሪአክሽን ኢንጂነሪንግ ይህንን ነው የሚያጠና። ኢንጂነሩም ይህንን ይሰራል ማለት ነው። ኢት ኢንቮልቭስ አንደርስታንዲንግ ዘ ኬኔቲክስ ኦፍ ኬሚካል ሪአክሽንስ። ኦኬ ያ የኬሚካል ሪአክሽን ኬኔቲክሱን ያጠናልናል። ቴርሞዳይናሚክሱን ያጠናልናል። ትራንስፖርት ፊኖሜና፣ ኦኬ ትራንስፖርት ፊኖሜና እሱንም ኮንሲደር ያደርጋል ኬሚካል ሪአክሽን ኢንጂነሪንግ ማለት ነው። ሶ ዘ ፋይናል ጎል ኢዝ ቱ ዴቨሎፕ ኤፊሽንት ኤንድ ኢፌክቲቭ ፕሮሰስ ኦፍ ኮንቨርቲንግ ራው ማቴሪያልስ ኢንቱ ዲዛይርድ ፕሮዳክት። ኦኬ ራው ማቴሪያልን ወደ ዲዛይርድ ፕሮዳክት መቀየር ነው የመጨረሻው ዋናው ዓላማችን የሚሆነው ማለት ነው። ሶ ኪ አስፔክትስ ኦፍ ኬሚካል ሪአክሽን ኢንጂነሪንግ፣ ያ የሚመለከተው ነገር ምንድን ነው? ኬሚካል ሪአክሽን ኢንጂነሪንግ ካላችሁ የመጀመሪያው የሚሆነው ኬሚካል ኬኔቲክስን ማጥናት ነው ብለናል ኢንትሮዲውስ ስናደርግ። ሶ ይህንን ሲያጠና ቴምፕሬቸር፣ ኮንሰንትሬሽን፣ ካታሊስት፣ ፕሬዠር፣ ሰንላይት ኤንድ ዲፍረንት ታይፕስ ኦፍ ፋክተርስ ስለ እነሱ ስተዲ ያደርጋል። ማን? ኬሚካል ሪአክሽን ኢንጂነሪንግ ማለት ነው። ከዛ በመቀጠል ሪአክተር ዲዛይን ያደርጋል። ሶ ባች፣ ኮንቲነስ ትሪታንክ ሪአክተር፣ ፕለግ ፍሎ ሪአክተር፣ ፍሉዳይዝድ ቤድ ሪአክተር እነዚህንን ኦፕቲማይዝ በማድረግ ሪአክታንቶችን ወደ ፕሮዳክት ኮንቨርት ያደርጋል ማለት ነው። ያንንም ሲያደርግ ኮንሲደር ማድረግ ያለባቸው ሴፍቲ ይኖራል፣ ኮስት ይኖራል፣ ኢንቫይሮንመንታል ኢምፓክቱ ኮንሲደር በማድረግ ሪአክተር ዲዛይን ያደርጋል ማለት ነው። ማን? ኬሚካል ኢንጂነሩ የሚጠቀመው ኬሚካል ሪአክሽን ኢንጂነሪንግ ኮንሰፕትን ይሆናል ማለት ነው። በሶስተኛ ደረጃ ቴርሞዳይናሚክስን ኮንሲደር ያደርጋል። ቴርሞዳይናሚክስ ይህንን ሲያጠና ደግሞ ኢነርጂ ቼንጅ መኖሩን ቸክ ያደርጋል ማለት ነው። ኬሚካል ሪአክሽን ሲካሄድ ኢነርጂ ቼንጅ ይኖራል። ዛት ሚንስ ኤግዞተርሚክ እና ኢንዶተርሚክ ሪአክሽኖች አሉ። ሶ ኤፊሽንትሊ ሪአክተሩ ኦፕሬት ማድረጉን ኦኬ ኮንትሮል የሚያደርገው ኢነርጂውን ባላንስ ሲያደርግ ነው ማለት ነው። ኢነርጂውን ባላንስ ሲያደርግ ይሆናል። አራተኛ ትራንስፖርት ፊኖሜና። ደግሞ how
ማስ ኢነርጂ ኤንድ ሞመንተም ትራንስፈር ኦከር ዊዝ ኢን ሪያክተር እንዴት ነው ኦከር የሚያደርጉ የሚለውን ነገር ያጠናልናል። ይህን ደግሞ የሚጠቅመን በኢንዱስትሪያል ሌቭል ስኬል አፕ ለማድረግ ትራንስፖርት ሲስተሙን ማወቅ ይኖርብናል ማለት ነው። ይህ ማለት ስኬሉን ያስረዳናል። በላቦራቶሪ ስኬል ሲሆን፣ በፋክተሪ ደረጃ ሲሆን ስኬሉ የተለያየ ነው የሚሆን የማስ ትራንስፈሩ፣ የኢነርጂ ትራንስፈሩ፣ የሞመንተም ትራንስፈሩ ማለት ነው። ስለዚህ እነዚህንን ያጠናልናል ማለት ነው። ማን ነው ኬሚካል ሪያክሽን ኢንጂነሪንግ ነው። ይህን ኮንሲደር ያደርጋል። ይህን ያጠናል ማን ኢንጂነሩ። ሌላኛው ፕሮሰስ ኮንትሮል። ፕሮሰስ ኮንትሮል ደግሞ ዋናው ነገር ነው በኬሚካል ሪያክሽን ጊዜ። ኦኬ ይህም ፕሮዳክት ኳሊቲን ኢንሹር ለማድረግ እና ሴፍቲ እንዲኖር ያግዘናል ማለት ነው። ሶ ኦፕቲማል ኦፕሬቲንግ ኮንዲሽኖች ሜንቴን መደረግ አለባቸው ማለት ነው። ኮንትሮል መደረግ አለባቸው። ሶ ኮንትሮል ፕሮሰስ ኮንትሮል ማድረጊያ ነገሮችን እንድናውቅ እንድንገነዘብ ያደርገናል ማለት ነው። ይህንን ካስጨበጥን በኋላ ወደ ሞዴሊንግ ኤንድ ሲሙሌሽን ይሄዳል። ሞዴሊንግ ኤንድ ሲሙሌሽን ማለት ምን ማለት ነው? አስመስሎ መግለጽ ያንን ሪል ኦፕሬት የሚያደርግበትን ኮንዲሽን ሪያክሽን ኮንዲሽኖችን ማትማቲካል ሞዴል እና ኮምፒውቴሽናል ቱሎችን በመጠቀም ኦኬ ሞዴል ያደርጋል ወይም ሲሙሌት ያደርጋል ወይም ይወክላል። ሲወክል ደግሞ ኤስቲሜት ማድረግ ያለበት ነገር አለ። አት ቫሪዮስ ኮንዲሽን ያን ሪያክሽን ምን ሊሆን ይችላል የሚለውን የምንተነብይበት ፕሪዲክት የምናደርግበት ነው። ይሄማ ሞዴሊንግ ኤንድ ሲሙሌሽን የሚለው ማለት ነው። ስለዚህ ይህንን ኢንፎርም ያደርግናል ማለት ነው ኬሚካል ሪያክሽን ኢንጂነሪንግ መማራችን። ሌላኛው ስኬል አፕ ነው። ስኬል አፕ ማለት ደግሞ በላቦራቶሪ ደረጃ አጥንተነው የነበረውን ነገር ወደ ላርጅ ስኬል ማምጣት ማለት ነው። the process of transitioning from laboratory scale experiments to industrial scale። ይህንን ኮንሲደር ሲያደርግ ግን ሊመለከታቸው የሚገባ ነገሮች ሂት ትራንስፈር አሉ፣ ማስ ትራንስፈር አሉ፣ ሚክሲንግ አለ ቅድም ያልናቸው ማለት ነው። እነዚህንን ኮንሲደር አድርጎ ነው ስኬል አፕ የሚያደርገው። ከዛ ኮንቨርዥን ኤንድ ይልድ አለ። the main objective የሚሆነው ከዚህ ጋር አሁን ኮንቨርዥን ወይም ይልዱ ነው። ይህንን ደግሞ ማክሲማይዝ ኮንቨርዥን እንዲኖር ኦኬ ሪአክሽን ኮንዲሽኖችን ኪፕ ማድረግ ይኖርብናል ማለት ነው። ሪያክተር ዲዛይን ስናደርግ አሲዩም ያደረግናቸው ወይም ኮንሲደር ያደረግናቸው ሪያክሽን ኮንዲሽኖች አሉ። እነሱን ኦፕቲማይዝ በማድረግ ኮንቨርዥናችንና ይልዳችን ከፍ ያለ እንዲሆን ያግዘናል ማለት ነው። ያንን አሲዩም ማድረጋችን ሬዚደንስ ታይም ሪያክተር አንድ ሪያክታንት ወደ ፕሮዳክት እስከሚቀየር ድረስ ኦኬ አቨሬጅ የሆነ ታይም ያሳልፋል ሪያክተር ውስጥ ማለት ነው። ሪያክተር ውስጥ ያሳልፋል። ያነ ደግሞ በኮንቨርዥኑና በሴሌክቲቪቲው ላይ ኢፌክት ስላለው ሬዚደንስ ታይሙን መጥኖ ያስቀምጥልናል ማለት ነው። ያንን መረጃ የሚሰጠን ደግሞ ኬሚካል ሪያክሽን ኢንጂነሪንግ ነው ማለት ነው። ሌላኛው ኬሚካል ሪያክሽን ኢንጂነሪንግ ኮንሲደር የሚያደርገው ሴፍቲ ነው። ሴፍቲ ስራ በሚሰራበት ወቅት ቶክሲክ ባይ ፕሮዳክት ፎርም ይሆናል። ከተረፈ ምርቶች ቶክሲክ ሌብል የሚደርሱ አሉ። ኦኬ ፕሬሸር ቢውልድ አፕ ከፍተኛ የሆነ ፕሬሸር ፎርም ይደረጋል። ራን አዌይ ሪያክሽንስ ኦኬ ፎርም ይደረጋሉ። ሶ እነዚህንም ኮንትሮል ማድረግ አለብን። ማኔጅ የሚያደርግበትን ነገር ያመቻችልናል ወይም ኮንሲደር ያደርጋል ማለት ነው። ሪያክተር ዲዛይን ሲያደርግ ማን? ኬሚካል ኢንጂነሩ። ሶ ኬሚካል ሪያክሽን ኢንጂነሪንግ ፕሌይስ ክሪቲካል ሮል ኢን ቫሪየስ ኢንዱስትሪስ። ለምሳሌ ፋርማሲውቲካልስ መድኃኒቶች በጥንቃቄ ነው መመረት ያለባቸው። ፔትሮኬሚካልስ ኤንድ ፉድ ፕሮሰሲንግ አሁን ደግሞ ሞስት አሜዚንግሊ ፉዶች ፕሮሰስ እየተደረጉ ነው። ለነዚህ ነገሮች ጥንቃቄ ያስፈልጋል ያለው ለዛ ነው። ሶ ይህንን ያክል ሮል ይኖረዋል ማለት ነው ኬሚካል ሪያክሽን ኢንጂነሪንግ ማለት ነው። አሁን ወደሚቀጥለው ርዕስ እንሄዳለን። ኔቸር ኤንድ ስኮፕ ኦፍ ኬሚካል ካይኔቲክስ። ቅድም ኬሚካል ሪያክሽን ኢንጂነሪንግ ነበር ያየን። አሁን ኬሚካል ካይኔቲክስ ላይ እንሄዳለን። ሶ ዋት ኢዝ ኬሚካል ካይኔቲክስ? it is the quantitative description of how fast chemical reaction occur, okay, and factors affecting the rate. በምን ያክል ፍጥነት ያን ሪያክሽን ኮምፕሊት መሆን እንዳለበት ኢንፎርም የሚነግረን ኬሚካል ካይኔቲክስ ነው ማለት ነው። ሶ ኬሚካል ካይኔቲክስ ማጥናታችን ግዴታ ይሆንልናል። እነሱም ኬሚስቶች አፕላይድ ኬሚስትስ the applied chemist and the chemical engineer has different roles to apply kinetics in reactor design and process engineering so እዚህ ጋር የሚጨምራቸው ቲፖች አሉ። ኔቸር ኦፍ ኬሚካል ካይኔቲክስ ምንድን ነው የሚለው ይሆናል አንደኛው።
ሶ ኮንሲደር የሚያደርጋቸው ነገሮች ምንድናቸው? ስለ ሪአክሽን ሬት ይነግረናል ኬሚካል ኬኔቲክስ። ሃው ፋስት ዳዝ ዚስ ሪአክሽን ጎዝ፣ በምን ያክል ፍጥነት ነው ሪአክሽኑ እየሄደ ያለውን የሚለውን ነገር ይነግረናል። ኤግዛምፕል ማየት እንችላለን። ዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድ ወደ ወተር ኤንድ ኦቱ ዲኮምፖዝ ለማድረግ ሃይድሮጅን ፐሮክሳይድን ኦኬ ሪአክሽን ሬቱን ለማወቅ ምን ማድረግ ይኖርብናል ማለት ነው? ሞኒተር the rate at which oxygen gas is produced or the rate at which hydrogen peroxide disappears. ኦክሲጅን ጋዝ ፎርም የሚሆንበትን ሬት እና ሃይድሮጅን ፐሮክሳይድ ዲሳፒር የሚሆንበትን ሬት ኮንሲደር በማድረግ ሜዥር በማድረግ ዲፍረንት ታይም ሬቱን ማወቅ ይቻላል። ለምሳሌ suppose you start with a solution of 1 molar H2O2 and measure the concentration of H2O2 at regular intervals. Then after 10 minutes the concentration has decreased to 0.8 molarity. ከአንድ ሞላሪቲ ወደ 0.8 ሞላሪቲ ዲክሪዝ አድርጓል። በምን ያክል ደቂቃ? በ10 ደቂቃ ውስጥ ማለት ነው። በ10 ደቂቃ ውስጥ ሶ ሬት ኦፍ ሪአክሽኑን ለማወቅ ቼንጅን ኢን ኮንሰንትሬሽን ኦፍ ሃይድሮጅን ፐሮክሳይድ ፐር ቼንጅን ኢን ታይም ሶ 0.8 minus 1 over 10 minutes 0.02 molarity per minute ነው። ስለዚህ ሪአክሽኑ ሬት እያደረገ ያለ እየፈጠነ ያለ 0.02 ሞላሪቲ በየሰከንዱ ዲክሪዝ እያደረገ ነው ማለት ኮንቨርት እየሆነ ወደ ፕሮዳክት ማለት ነው። በዚህ ኮንቴክስት ያ ኔጌቲቭ ሳይኑ ኢንዲኬት የሚያደርገው ዲክሪዝ ስለሚያደርግ ነው ኮንሰንትሬሽን ኦፍ ሃይድሮጅን ፐሮክሳይድ። ይሄን ዌል ናው ሶ ሁለተኛ ሪአክሽን ኬኔቲክስ ኮንሲደር የሚያደርገው ነገር ምንድነው? ሪአክሽን ሜካኒዝምስ it seeks to understand the step by step sequence of elementary reactions. overall reaction የሚመጣው ኤሌመንታሪ ሪአክሽኖች ሳማፕ ተደርገው ይሄን ደግሞ አንሰር የሚያደርግልን ኮስችን አለ። how does this reaction happen at the molecular level? you see at the molecular level እንዴት ሪአክሽን ቴክ ፕሌስ እንደሚደረግ እንዴት ያን ኦቨርኦል ሪአክሽን አፒር እንደሆነ ግልጽ አድርጎ ይነግረናል ማለት ነው። ለምሳሌ ማየት እንችላለን። አሁን ከዚህ ጋር ሃይድሮጅን ኦፍ ኢቴን on the catalyst surface reaction ፎርም ሲደረግ መጀመሪያ ሃይድሮጅን ከካታሊስት ሰርፌሱ ጋር ይሄና አስዩም ካታሊስት ነው ብንል ከካታሊስት ሰርፌሱ ጋር ይጣበቃል። ዜን ያን የተጣበቀ ሃይድሮጅን ከኢቴን ጋር ሪአክት ያደርግና ማንን ይሰጠናል? ኦኬ የሚሰጠን የመጨረሻው ፕሮዳክታችን ይሄ ነው የሚሆነው። ስለዚህ ኬኔቲክስ የሚነግር ምንድነው? እነዚህ ሪአክሽኖች እንዴት ሀፕን ይደረጋሉ ነው። እንዴት ሀፕን ይደረጋሉ የሚለውን አንሰር ያደርግልናል ማለት ነው። ሌላኛው ኮንሲደር የምናደርገው ነገር በኬሚካል ኬኔቲክስ ጊዜ ፋክተርስ አፌክቲንግ ሪአክሽን ሬቱን አፌክት ሊያደርጉ የሚችሉ ፋክተሮች ምንድናቸው የሚለውንም አስዩም ያደርግልናል ማለት ነው፣ ይነግረናል ማለት ነው። ማን ኬሚካል ኬኔቲክስ ለምሳሌ ቴምፕሬቸር ሞስት ፕሮባብሊ አት ሃይ ቴምፕሬቸር ሪአክሽን ይካሄዳል። በት አዝ አዘር ኤክስትሪም ላው ቴምፕሬቸርም የሚፈልጉ ይኖራሉ ማለት ነው። ለምሳሌ ኤግዞተርሚክ ከሆነ አት ላው ቴምፕሬቸር ኦር ሞደሬት ቴምፕሬቸር ሊሆን ይችላል ያን ሪአክሽን ራን የሚያደርገው። አዘርዋይስ ግን ኢንዶተርሚክ ሪአክሽን ከሆነ ቴምፕሬቸር ኢፌክት አለው። ምን ፖዚቲቭ ኢፌክት ማለት ነው ኦን ሪአክሽን ሬት። ሌላኛው ኮንሰንትሬሽን ስንጨምር ሪአክሽን ሬት ይጨምራል። ፕሬሸር ፎር ጋዝ ስፔሲፊካሊ ፎር ጋዝ ፕሬሸር ደግሞ ኢፌክት አለው። ያ አዝ ሪአክታንት ሳይድ ሃይ ነምበር ኦፍ ሞል ኦፍ ሪአክታንትስ ካሉ ፕሮዳክት ፋቮር ያደርጋል። ይሄን ለጋዝ ፌዝ ሪአክሽን ነው ፕሬሸር ኢፌክት ያለው ማለት። ካታሊስቶች ደግሞ አልተርኔቲቭ ፓዝዌይ በመስጠት ሪአክሽናችን አክቲቬሽን ኢነርጂውን ላወር በማድረግ ፋስት እንዲሆን ያደርገናል። ሰርፌስ ኤሪያ ይሄም በጣም ትልቅ ፋክተር አለው። በእነማን ጊዜ ነው? ይሄን ሶሊድ ሪአክታንቶች ሲኖሩ ማለት ነው። ሶሊድ ሪአክታንትስ ካሉ ሰርፌስ ኤሪያ ከፍተኛ የሆነ ኢፌክት ይኖራል። ሌላኛው ፎቶኬሚካል ሪአክሽንስ፣ ይሄም ማለት ሰንላይት የሚያስፈልጋቸው ወይም ብርሃን የሚያስፈልጋቸው ሪአክሽኖች አሉ። እነሱ ምን እንደሆኑ አበጥረን የምናይ ይሆናል። ግን በሚቀጥለው ፓርት እናያለን እነዚህ ስድስቱን ፋክተሮች ማለት ነው። ለአሁኑ ሃይላይት ይነን ያልከነገርኩሽ ይበቃል። ሌላኛው ኬሚካል ኬኔቲክስ ኮንሲደር የሚያደርገው ሬት ላው ነው። ኬሚካል ሪአክሽን ቴክ ፕሌስ ሲደረግ ሪአክታንቱና ፕሮዳክቱን ሬቱን ኤክስፕረስ የምናደርግበት ሜካኒዝም ማለት ነው። ይሄን ሬት ለው ማለት ለምሳሌ NO2 ጋዝ ፕላስ CO ጋዝ ማን ይሰጠናል?
NO + CO2 ናይትሮጅን ሞኖክሳይድን ካርቦን ዳይኦክሳይድ ይሰጠናል። ያንን ሬት የምንወክልበት ነው ይሄን ሬት ላው ማለት። ስለዚህ ካይኔቲክስ ሬት ላው ዴቨሎፕ እንድናደርግ ይጠቅመናል ማለት ነው። ይሄንን ማወቃችን ደግሞ በጣም አስፈላጊ ነው የሚሆነው። በዚህ ጊዜ ለምሳሌ አሁን ሰከንድ ኦርደር ነው በNO2 ሰከንድ ኦርደር ነው 0 ኦርደር ፎር CO። ይሄንን ለማወቅ ደግሞ ምንድነው at regular interval ኮንሰንትሬሽን አድ እናደርጋለን። ለምሳሌ ያንዱ ሜትር እንቻለን የካርቦን ሞኖክሳይድ ኮንሰንትሬሽን ከ0.1 ሲሆን ሬቱ 0.005 ነው። ኦኬ when it doubles 0.2 ሲሆን ሬቱ 0.005 ነው። 0.3 ጥፍ ሲሆን ደግሞ 0.005 4 ጥፍ ሲሆን 0.005 ነው። ይሄን ምንድነው ያመለክታል? 0 ኦርደር ነው። the addition of CO ወይም concentration of carbon monoxide has an effect on the reaction rate ማለት ነው። but in the other extreme NO2 concentration ከ0.1 ወደ 0.2 ዳብል ስናደርግ ሬት ኦፍ ሪአክሽኑ ኳድረፕል ነው ያደረገ 0.0005 ነው ኢኒሻሊ። ከዛ በኋላ ዳብል ስናደርገው ኮንሰንትሬሽን ወደ 0.002 ነው የመጣ 0.3 ስናደርገው 0.04። ሶ ይሄንን ማወቃችን ደግሞ ኮንሰንትሬሽን አመጣጥነን እንድናደርግ ይረዳናል ማለት ነው። ይሄንን ማወቃችን ሶ when the concentration of CO double the rate remain constant while for NO2 it quadruple ያልነው ለዚህ ነው ማለት ነው። ኦኬ ሌላኛው ቲዎሬቲካል ሞዴል ዴቨሎፕ እንድናደርግ ደግሞ ይጠቅመናል ማን ኬኔቲክስ ማጥናታችን። ይሄንን ደግሞ ዴቨሎፕ ለማድረግ ኤክስፕሌን ማድረግ ያሉብን ነገሮች ይኖራሉ። እነሱ ምንድናቸው? what is collision theory, transition state theory, molecular dynamics simulation እነዚህን በመጠቀም ነው ቲዎሬቲካል ሞዴል ዴቨሎፕ የሚያደርግ ማለት ነው። ለምሳሌ ሪአክሽን ኦፍ NO2 + CO NO + CO2 አለ። ኦኬ ሬት ላውን ቅድም እንዳየነው KNO2 the power of 2 ነው። ሶ ኮሊዥን ቲዎሪ ምን ይላል? ቤዚክ አይዲያ የኮሊዥን ቲዎሪ for reaction to occur ሪአክሽን ኦከር ለማድረግ ሪአክታንቶች ኮላይድ ማድረግ አለባቸው with sufficient energy and with correct orientation። ኦኬ ኮንታክት የሚያደርጉበት ሜካኒዝም እና ኮላይድ የሚያደርጉበት ኢነርጂ አፕሮፕሪየት ከሆነ ሪአክሽኑ ፕሮሲድ ያደርጋል የሚል ኮንሰፕት ነው ያለው። ሶ ለዚህ ሪአክሽን አፕሊኬሽኑ ምንድን ነው? ሬት ዲተርማይኒንግ ስቴፑ ወይም ዘ ስላወስት ስቴፕ የምንለው NO2 ኮላይድ ማድረግ ነው። በሰፊሽንት ኢነርጂ NO2 ሞለኪውሎች ኮላይድ ካደረጉ ሪአክሽኑ ፋስትሊ ይካሄዳል ዊዝ CO ማለት ነው። ሶ ኢን ዘ ፈርስት ኬዝ CO ሪአክሽን ኢንቮልቭ አያደርግም። NO2 ሞለኪውሎች ኮላይድ በማድረግ ወደ NO3 ኮንቨርት ያደርጋሉ። ያነ NO3 ነው ከCO ጋር ወይም ከካርቦን ሞኖክሳይድ ጋር ሪአክት አድርጎ ናይትሮጅን ሞኖክሳይድ እና ካርቦን ዳይኦክሳይድን ፎርም ሊያደርግልን የሚችል ማለት ነው። ስለዚህ ኮሊዥን ቲዎሪ ይህንን ነው። አሰፊሽንት ኤነርጂ ኮላይድ ማድረግ አለባቸው የሚለውን ነገር ይነግረናል። ትራንዚሽን ስቴት ቲዎሪ ይህን ደግሞ ወይም አክቲቬትድ ኮምፕሌክስ ቲዎሪ ይባላል። የሚነግረን ምንድን ነው? ሪአክታንት ፎርም አን አክቲቬትድ ኮምፕሌክስ። ይህም ማለት ምንድን ማለት ነው? ትራንዚት ያደርጋሉ ከማን ከሪአክታንት ወደ ፕሮዳክት ለመቀየር ጫፍ ላይ ናቸው ማለት ነው። ኦን ዘ ፓዝ ዋይ ናቸው። this transition state is unstable unstable ነው ማለት ሊቀየር ነው ወደ ፕሮዳክት ማለት ነው። ወደ ፕሮዳክት ሊቀየር unstable ሆኖልናል ማለት ነው። ስለዚህ ያንን እንድናውቅ ይረዳናል ይሄን ትራንዚሽን ስቴት ቲዎሪ ማጥናታችን ማለት ነው። NO2 + NO2 አሁን በኮሊዥን ቲዎሪ እነዚህ ኮላይድ አድርገው NO3 ሰጡን። ሶ ይሄን ሪአክሽን ትራንዚሽን ላይ ነው ከካርቦን ሞኖክሳይድ ጋር ሪአክት ለማድረግ ትራንዚሽን ላይ ነው። ስለዚህ ይህንን ነገር የምናውቅበት በትራንዚሽን ስቴት ቲዎሪ ይሆናል ማለት ነው። ሶ in the first step 2 NO2 molecule collide to form NO3 and NO ይሄ ሬት ዲተርማይኒንግ ስቴፕ ነው። ዘ ስላወስት ስቴፕ የምንለው ማለት ነው። ከዛ በኋላ ግን ከሲኦ ጋር ሪአክት ሲያደርግ ፋስትሊ ነው ሪአክት የሚያደርገው ማለት። ስለዚህ ትራንዚሽን ስቴት ሞዴል ኢንቮልቭ የሚያደርገው ትራንዚሽን ስቴት ላይ ያሉ ፕሮዳክቶችን ፎርም ማድረግ ነው ማለት ነው። ያንን እንድናውቅ ይረዳናል ማለት ነው ትራንዚሽን ስቴት ቲዎሪ። ሞለኪውላር ዳይናሚክስ ሲሙሌሽን ይሄን ደግሞ help to identify most likely the transition state and the factors that influence the reaction rate። ያንን እንድናውቅ ትራንዚሽን ስቴቱና ያንን ትራንዚሽን ስቴት አፌክት ሊያደርጉ የሚችሉ ፋክተሮችን በማወቅ ሲሙሌት ማድረግ ማለት ነው ይሄን። ስለዚህ ሶስቶቹ በጣም
ትልቅ አስተዋጽኦ አላቸው ማለት ነው። all three approaches are consistent in that it shows the importance of NO2 molecule to be the rate limiting step ያ ስለዚህ ምንድነው ይሄ ሪአክሽን አሁን አፕላይ እንዲሆን ወይም ፐርፎርም እንዲያደርግ ፕሮሲድ እንዲያደርግ ምንድነው ማድረግ ያለብን NO2 ሞለኪውልስን ኢንክሪዝ ማድረግ ነው እና ኢነርጂያቸውን በመጨመር ኮላይድ አድርገው ሪአክሽን ፎርም እንዲያደርጉ ነው። ስለዚህ የነዚህ የሶስቱ አፕሮች በጣም ወሳኝ ነው የሚሆነው ማለት ነው። ሌላኛው ስድስተኛው ኬኔቲክስ ዲል የሚያደርገው ስለ ኤሌመንታሪ ሪአክሽኖች ነው። ኤሌመንታሪ ሪአክሽንስ ማለት ኦቨርኦል ሪአክሽኑን ሳማፕ አድርገው የሚሰጡን ሪአክሽኖች ናቸው። እነሱን አዘ ሞለኪውላር ሌቭል ኦኬ ኢን ኤ ሲንግል ስቴፕ እንድናውቅ ይረዳናል ማለት አዘ ሞለኪውላር ሌቭል ስለ ሪአክሽኑ እንድናውቅ ይረዳናል። ለምሳሌ ሃይድሮጅን ኦፍ ኢቴንን ሃይድሮጅን ከሁለት ካታሊስቶች ጋር ሁለት አክቲቭ ሳይት ካላቸው ካታሊስት ጋር ሪአክት ያደርጋል መጀመሪያ። ከዛ በኋላ ሜቴን ኤቴን ከዛ ከሃይድሮጅን ሞለኪውል ጋር ሪአክት አድርጎ ፕሮዳክት ይሰጠናል ማለት ነው። ስለዚህ እያንዳንዱን ሶስቱን ሁሉ ስቴፕ እንድናውቅና ኦቨርኦል ሪአክሽኑ እንዴት እንደመጣ ልናውቅበት የምንችለው የመጀመሪያው አማራጫችን ምንድነው? ኤሌመንታሪ ሪአክሽኖችን በማወቅ ነው ማለት ነው። ይሄንም ሪአክሽን ሜካኒዝሙን አንደርስታንድ አደረግ ነው ማለት ነው። ስለዚህ ካይኔቲክስ ሪአክሽን ሜካኒዝሙን ይነግረናል ማለት ነው። ስለዚህ ስለ ኔቸሩ ይህን ያህል ካየን ስኮፕ ኦፍ ኬሚካል ካይኔቲክስ ምን ሊሸፍን እንደሚችል ደግሞ አሁን ማየት ይኖርብናል ማለት ነው። ሊሸፍን የሚችለው ነገር ምንድነው ካልን የመጀመሪያው ኢንዱስትሪያል ኬሚስትሪ ሪአክተር ዲዛይን ማድረግ ፕሮሰስ ኦፕቲማይዝ ማድረግ ሪአክተር ዲዛይን ማድረግ ምን ማለት ነው? ሪአክተር ዲዛይን አደረግን ማለት ባይ ፕሮዳክት ፎርሜሽን ሚኒማይዝ እንዲያደርግልን አድርገን እና ማክሲመም ፕሮዳክት እንዲሰጠን አድርገን ዲዛይን ማድረግ ይኖርብናል። ፕሮሰስ ኦፕቲማይዜሽን ያ ኦፕቲማይዝ ወይም ደግሞ ማሻሻል መቻል ካለብን እናሻሽለዋለን። ይህም ኢኮኖሚውን ሴፍቲውን እና ኤፊሽንሲውን ኮንሲደር በማድረግ ማለት ነው። ሌላኛው ካታላይቲክ አክቲቪቲ አስፈላጊ ከሆነ ካታላይሲስ ፕሮሰሱ ኢምፕሩቭ እንዲደረግ አስተዋጽኦ አለው ማለት ነው። ስለዚህ ፖሊመራይዜሽን ላይ ኢንቫይሮንመንታል ኬሚስትሪ ላይ ኬኔቲክስ ኢንቫይሮንመንታል ኬሚስትሪ ላይ ያጠናል። ያ ማለት የቱ ጋር ማለት ነው? ስሞግ ፎርሜሽን ኦዞን ዲፕሌሽን ኤንድ ዲግራዴሽን ኦፍ ፖሊታንስ እነዚህንን ኮንሲደር ያደርጋል። ባዮኬሚስትሪ ማለት ደግሞ ኢንዛይም ኬኔቲክስ ነው። የማይገባበት የለውም ኬኔቲክስ። ድረግ ሜታቦሊዝም ስለነዚህ ሁሉ ይነግረናል። ኢን ማቴሪያል ሳይንስ ጋር ደግሞ አሁንም ዲል ያደርጋል። ያ ማቴሪያል ዲግራዴሽን፣ ኮሮዥን፣ ኬሚካል ቫፖር ዲፖዚሽን እንዴት ፎርም እንደሚደረጉ እንዴት ሀፑን እንደሚደረጉ ይህንን ይነግረናል ማለት ነው ኬኔቲክስ ማጥናታችን። ሌላኛው ኮምባስሽን ነው። ፍሌም ፕሮፓጌሽን፣ ኤክስፕሎዥን፣ ኦኬ የእሳት አደጋዎች፣ ፍንዳታዎች እነሱ እንዴት እንደሚከሰቱ ይነግረናል። ፉድ ሳይንስ፣ ፉድ ስፖይሌጅ፣ ኦኬ ኬሚካል ሪአክሽን ነው ከዚህ ሁሉ የሚካሄድ። ስለዚህ ፉድ ስፖይሌጅ፣ ፉድ ፕሮሰሲንግ ላይ ኬኔቲክስን እንጠቀማለን። ሌላ ሜዲሲን ድረግ ደሊቨሪ በምን አይነት መንገድ ነው ማቅረብ ያለብን የሚለውን ይነግረናል። ፋርማኮኬኔቲክስ ስታዲንግ ዘ ታይም ኮርስ ኦፍ ድረግ ኮንሰንትሬሽን ኢን ዘ ቦዲ። ከዛ ፋንዳሜንታል ሪሰርች ለመስራት ደግሞ አሁን ዋናው አይሙ ይሆናል ማለት ነው። የማን የኬሚካል ኬኔቲክስ ማለት ነው። በሰፊው ነው እያየ ነው ያለና ካንድል ለማድረግ ትንሽ ሰፋ ያለ ነው ግን ይጠቅማችኋል። ይህንን ለማድረግ ኬሚስቶች አፕላይድ ኬሚስቶች እና ኬሚካል ኢንጂነሩ የተለያየ ታስክ ነው ያላቸው። ለምሳሌ ኬሚስቱ ካታሊስት ዴቨሎፕመንት ላይ ኬሚካል ኬኔቲክስን ይጠቀማል። ሪአክሽን ሜካኒዝም ስተዲ ለማድረግ ይጠቀማል። አፕላይድ ኬሚስቱ ደግሞ ፕሮዳክት ዴቨሎፕመንት፣ ፕሮሰስ ኦፕቲማይዜሽን ይህንን ለማድረግ ኬኔቲክስን ይጠቀማል። ኬሚካል ኢንጂነሩ ሪአክተር ዲዛይን ለማድረግ እና ፕሮሰሱን ስኬል አፕ ለማድረግ ኦኬ ለነዚህ ነገሮች ይጠቀሙበታል ማለት ነው ኬሚካል ኬኔቲክስን ማለት ነው። ሶ ኬሚካል ኬኔቲክስ በጣም ኢምፖርታንት ለሰን ነው ማለት ነው። ያንን መውሰድ ሌላኛው ኦብጀክቲቭ ኬሚካል ኬኔቲክስ ነው። ይሄ ምንድነው? ዋናው ኦብጀክቲቭ ሪአክሽን ሬቱን መናገር ነው። ኦኬ ኬሚካል ሪአክሽን ኢንጂነሪንግ ደግሞ ራሽናል ሪአክተር ዲዛይን ማድረግ ነው። ራሽናሊ ሪአክተር ዲዛይን ማድረግ ይሆናል ማለት ነው። የነዚህ ዓላማ ይሄንን ይመስላል። ሌላኛው ኬኔቲክስ ኤንድ ኬሚካል ሪአክሽን ኢንጂነሪንግ ኦኬ በጣም የሚቆራኙ ነገሮች ናቸው። በእነሱ ውስጥም ኬሚካል ሪአክተር አለ። ኬሚካል ሪአክተር የሪአክሽን ቴክፕሌስ የሚደረግበት ሀርት ነው። ኦቨርኦል ኬሚካል ወይም ባዮኬሚካል ፕሮሰስ ሀፕን የሚደረግ ኦን ሪአክተር ነው ማለት ነው። ይሄም ምንድንን ፎርም ለማድረግ ይጠቅመናል? ጀቶችን፣ ሮኬቶችን
እና የተለያዩ ኢንጂኖችን ፎርም ለማድረግ ኤሌክትሮኬሚካል ሴልስ ኢን አሞኒያ ኤንድ ፔትሮኬሚካል ፕሮዲውስ ለማድረግ ይጠቅመናል። ኢን አኒሜት ኦብጀክት ህይወት ባላቸው ነገሮች ራሱ ኢንሁማን ቦዲ ሪአክሽን አለ፣ ኢንዛይም ሪአክሽን አለ። ይሄንን ሁሉ የሚሸፍን ይሆናል ማለት ነው። ሌላኛው ሲስተማችን ኮንሲደር ለማድረግ የምንጠቀምባቸው 3 ነገሮች አሉ፣ 3 ስኬሎች አሉ። the level of system size to compare further the nature of kinetics and chemical reaction engineering level of system size ማለት microscopic level at the microscopic level at the local macroscopic level እና at global level ኮንሲደር እናደርጋለን። ምን ሪአክሽን ከኔቲክሳችን ማለት ነው። ማይክሮስኮፒክ ስኬል ማለት ምንድነው? ፎከስ የሚያደርገው ኦን ኢንዲቪጁዋል ሞለኪውልስ ነው። ኢንዲቪጁዋል ሞለኪውልስ ላይ and their interaction እና ግንኙነታቸው ምን እንደሆነ የምናውቅበት ነው። ይሄ ሞለኪላር ኮሊዥን አለ። ይሄ ማለት ፍሪኩዌንሲ፣ ኢነርጂ ኤንድ ኦሪየንቴሽን ኦፍ ሞለኪላር ኮሊዥንስ ይሄንን ኮንሲደር ያደርጋል። ሞለኪላር ኮሊዥን ላይ ሪአክሽን ሜካኒዝምን ለማወቅ ኮንሲደር የሚያደርጋቸው ነገሮች ምንድናቸው? ኳንተም ሜካኒክስ፣ ሞለኪላር ዳይናሚክስ፣ ሲሙሌሽን፣ ትራንዚሽን ስቴት ቲዎሪ ቅድም ያየናቸው ናቸው። እነሱን አሲዩም ያደርጋል ማለት ነው። አዘ ማይክሮስኮፒክ ሌቭል ዲል ለማድረግ ያንን ደግሞ የምንጠቀምባቸው ቱሎች አሉ። ቱልስ ወይም ቴክኒክስ እናንተ በግላችሁ ሜት ትችላላችሁ። ስፔክትሮስኮፒ፣ ሞለኪላር ዳይናሚክስ ሲሙሌሽን፣ ኳንተም ኬሚካል ካልኩሌሽን ምናምን እንላቸው ማለት ነው። ሶ ለኬሚካል ሪአክሽን ኢንጂነሪንግ ፕሮቫይድ የሚያደርገው ነገር ምንድን ነው? ዋይ ሪአክሽንስ ሃፕን አት ሰርቴን ሬት ኤንድ ሄልፕስ ኢን ዘ ዴቨሎፕመንት ኦፍ አኪዩሬት ሬት ላው ዴቨሎፕ ለማድረግ ይጠቅመናል ማለት ነው። ይህንን አዘ ማክሮስኮፒክ ሌቭል ዲል ማድረጋችን ማለት ነው። ኤግዛምፕል ይህን ሪአክሽን አለ። ይህን ሪአክሽን የኤሌመንታሪ ስቴፕ ድምር ነው የሚሆነው ኦቨር ሪአክሽን። ስለዚህ ይህንን እያንዳንዳቸውን እንድናውቅ ይረዳናል ማለት ነው። አዘ ማይክሮስኮፒክ ሌቭል ማጥናታችን ሎካል ስኬል ወይም ሪአክተር ኤሌመንት ምንለው ደግሞ አለ። እሱ ኮንሲደር የሚያደርገው ስሞል ዌል ሚክስድ ኤንድ ቮሊዩሙ ፊክስድ የሆነ ወይም ናውን ሳይዝ ያለው ሲስተም ነው ኮንሲደር የሚያደርገው ማለት ነው። ስለዚህ ስኬሉ አሁን ከዚህ ጋር የተወሰነ ከፍ ብሏል ማለት ነው። ይሄም ሊመለከተው የሚገባ ነገር ምንድነው? ልናውቅበት የምንችለው ነገር ምንድነው? ሬት ላው ዴቨሎፕ እንድናደርግ ሬት ላው ዴቨሎፕ እና ማስ ኤንድ ኤነርጂ ባላንስ እንድንሰራ ትራንስፖርት ፊኖሜና ይሄንን እንድናውቅ ይረዳናል። ለዚህ ማክሮስኮፒክ ሌቭል ዲል ማድረጋችን ሆሞጂነስ ኤንድ ሄትሮጂነስ ሪአክሽንስ ስለነሱ እንድናውቅ ይረዳናል። ስለ ካታላይሲስ ያንን ደግሞ ለማወቅ የምንጠቀምባቸው ቱሎች አሉ። እነሱም ዲፈረንሻል ኢኩዌሽን፣ ኮምፒውቴሽናል ፊልድ ዳይናሚክስ፣ ይሄ ማስ ኤንድ ኤነርጂ ባላንስ ለመስራት ፍሎ ፓተርን እና ሚክሲንግ እሱን ኤክስፕረስ ለማድረግ ይጠቅመናል ማለት ነው። ሶ ለኬሚካል ሪአክሽን ያለው ሬሌቫንስ ምንድን ነው ካልን ደግሞ ሬሌቫንስ አሉ ፎር ዘ ፕሪዲክሽን ኦፍ ሪአክሽን ሬት ኤንድ ፕሮዳክት ዲስትሪቢዩሽን ይህን እንድናውቅ ይረዳናል። ዲዛይን ኤንድ ኦፕቲማይዜሽን ኦፍ ሪአክተር ኮንፊግሬሽን ኤንድ ኦፕሬቲንግ ኮንዲሽን ይህንን እንድናውቅ ይረዳናል። ፕሮቫይድ ኤ ቤዝ ፎር ስኬል አፕ ፍሮም ላቦራቶሪ ኤክስፐሪመንቱ ኢንዱስትሪያል ስኬልስ ከላቦራቶሪ ወደ ኢንዱስትሪያል ስኬል ከፍ እንድናደርገው ይረዳናል ማለት ነው። ይሄንን ኤግዛምፕል ኮንሲደር ስሞል ሴክሽንስ ኦፍ ፓክድ ቤድ ሪአክተር ፊልድ ዊዝ አይረን ካታሊስት ፓርቲክልስ። ከማይክሮስኮፕ ላይ ከቅድሙ ጋር አንድ ሲንግል ፓርቲክል ነበር ኮንሲደር ስናደርግ ነበር። አሁን ግን ፓክድ ቤድ ሪአክተር ፊልድ ዊዝ አይረን ካታሊስት ማለት አሁን ሲስተማችን የተወሰነ ከፍ ብሏል ማለት ነው። ከፍ ብሎልናል። ይሄንን በዚህ ደረጃ ሲስተማችንን አሲዩም እናደርጋለን ማለት ነው። ስለዚህ ይሄንን ነገር ይነግረናል። ግሎባል ስኬል ማለት ደግሞ ፎከስ የሚያደርገው ኬሚካል ፕሮሰስ ኦቨርኦል ኬሚካል ፕሮሰሱን አፌክት ሊያደርጉ የሚችሉ ቴምፕሬቸር፣ ኮንሰንትሬሽን እና ፍሎ ፓተርኖችን ስሩ ዘ ሲስተም እንድናውቅ ያደርገናል ማለት ነው። ያንን እንድናውቅ ያደርገናል። የሚመለከተው ኪ አስፔክቱ ምንድን ነው? ሪአክተር ሞዴል ለማድረግ ሪአክተር ታይፕ ሴሌክት ለማድረግ ሴሌክት ለማድረግ ሪአክተር ታይፕ በዚህ ደረጃ ከፍ አድርገን ሲስተማችን ኮንሲደር ማድረግ ይኖርብናል ማለት ነው። ስለዚህ ለዚህ ምሳሌ ልንሰጠው የምንችለው ምንድን ነው? ዲዛይኒንግ አን ኢንታየር አሞኒያ ፕላንት ዛት ኢንክሉድ ሪአክተርን አሲዩም ያደርጋል። እዚህ ጋር ሂት ኤክስቼንጀሮች ይኖራሉ፣ ኮምፕረሰሮች ይኖራሉ፣ ሰፓሬተሮች፣ ሪሳይክል ሉፖች ይኖራሉ። እነዚህን ኦቨርኦል በአንድ ላይ ኮንሲደር አድርጎ አንድን ፕላንት ቢውልድ ልናደርግበት የምንችለው ስኬል ላይ ጥናት እንድናደርግ ይረዳናል ማለት ነው። ይሄን በግሎባል ስኬል ሲስተማችን ኮንሲደር ማድረጋችን በማይክሮስኮፒክ ከሆነ ግን እያንዳንዷን ሲንግል ፓርቲክል ምን አይነት ተፈጥሮ እንዳላት የምናይበት ይሆናል። ለአሁኑ ከዚህ ላይ ይበቃናል። በኔክስት ቪዲዮ የምንመለከተው የሚሆነው ሪአክሽን ሬት ኦፍ ሪአክሽን ከዴፊኔሽኑ በመጀመር እያንዳንዱን ነገር አፌክት የሚያደርጋቸውን ነገሮች የምንቀጥል ይሆናል። ኬሚካል ካይኔቲክስ ኤንድ ቴርሞዳይናሚክስ ምን እንደሆኑ ፋክተርስ አፌክት ሪአክተር ዲዛይን እናደርጋለን። በሚቀጥለው ሪአክተር ፐርፎርማንስን ደግሞ
ሪአክተር ፐርፎርማንስን አፌክት ሊያደርጉ የሚችሉ ፋክተሮች እና ታይፕስ ኦፍ ሪአክተርን በሚቀጥለው ቪዲዮ የምናይ ይሆናል። ለዛሬው በጣም አመሰግናለሁ ስለተከታተላችሁኝ። ባይ ባይ። እወዳችኋለሁ። በኔክስት ቪዲዮ እንገናኝ። ቻው።